ዝግጅት እንዴት ነው? ውድድር ምን ያህል ጊዜ ቀረው? ዝግጅት በጣም አሪፍ ነው። ከዚህ በኋላ ስንት ሳምንት አለኝ? 5 ሳምንት አለኝ። ያ ከአንድ ወር በኋላ ከአንድ ሳምንት በኋላ ሾው ዴይ ነው። የለፈውበት አስሪ ያረኩበት ምናምን ታዩበት ነው ማለት ነው። ሙሉ ቪዲዮን እቀርጽላችኋለሁ ከኤሊሚኔሽን ጀምሮ እስከ ሾው ዴይ ድረስ እስካለችው ድረስ ሙሉ ቪዲዮ እቀርጽላችኋለሁ። የሚችለውን ያህል እየታገልኩ ነው፣ እየሞከርኩ ነው። እስኪ እሱ ያውቃል ብቻ። ውድድር እንደመሆኑ መጠን እንዴት ነው ውስጥ ያለ ፍርሃት ስሜት አለ? ፍርሃት እንኳን የለኝም፣ ምንም ነገር አልፈራሁም። ምን እየተሰማህ ነው? በቃ ኤክሳይትድ ሆኛለሁ፣ በጣም ኤክሳይትድ ሆኛለሁ። ውድድሩ ደርሶ እስከወዳደር ድረስ በጣም ሰክሪፋይ እያደረኩ ስለሆነ ያችን ቀን ማየት ፈልጋለሁ በደንብ ማለት ነው። እና ኢንጆይ አድርጌ ማለት ነው ፈልገው። ልክ ከውድድር እንደወጣ መጀመሪያ ቀድሜ ለማድረግ የጓጓው ወይ የምታደርገው ነገር ምንድን ነው? ምግብ መብላት ፈልጋለሁ። ከምግብ በጣም አሁን ለምሳሌ ከረንትሊ ክሬቪ እያደረገኝ ያለው ጣፋጭ ነገር ነው። ኦኬ ለምሳሌ በጣም ስጋ በጣም ነው የምወደው፣ ጀስት ሮ ሚት ምናምን ጥሬ ስጋ። ግን ስቲል እሱ ክሬቭ አድርጎኝ አያውቅም። እዚህ ፕሬፕ ላይ ያለው ግን አሁን ፕሬፕ ላይ ያለው ደግሞ በጣም ክሬቭ እያደረገኝ ያለው ብዙ ጊዜ ካርብ ዲፕሊት ስለምንሆን ጣፋጭ ያምርናል። እና እኔ ጣፋጭ ደግሞ ወዳጅ ሆኜ ሳይሆን ትንሽ ጣፋጭ መብላት ብበላ ደስ ይለኛል። ያ እሱ ነው በጣም ክሬቭ እያደረገኝ ያለውና ደፊሲት ላይ ስንሆን አሁን ለምሳሌ የሚያስፈልገኝ በታች ነው ካርብ እየበላ ያለሁት 1000 ካሎሪ ነው ቀን እየበላ የነበረው ላስት ዊክ። አሁን ትንሽ ጨምሬያለሁ። ትላንት ሪፊድ አድርጌ ነበረ በደንብ ወደ 300 ግራም ካርብ ሎድ አድርጌያለሁ። ያው ወደ 5000 አካባቢ ካሎሪ ማለት ነው እንትን ብያለሁ። እና በጣም ሰው ሲበላ የተሰማኝ ስሜት በጣም ደስ ብሎኝ ነበረ። ከውድድር እንዳለቀ ላደርግ የሚችል ይሄንን ነው። ግን ምን ሪከመንድ አደርጋችኋለሁ መሰላችሁ? ከፖስት ሾው ከሾው በኋላ አብዛኛው ሰው በጣም ብዙ ምግብ ለመብላት ነው የሚጣደፈው። ይሄ ልክ አይደለም። ቢካዝ ለረጅም ጊዜ ዳይት ላይ ቆይተን ሾው እንዳለቀ በጣም በአንዴ ብዙ ምግብ የምንመገብ ከሆነ ልክ አይደለም። አንደኛ ልንታመም እንችላለን። እንዴት ነው ልንታመም የምንችለው? ባዲያችን በሰዓቱ ፕሮዲስ ያደረገው ኤንዛይም በጣም ትንሽ ነው። ፕሮዲስ ያደረገ የነበረው ኤንዛይም ማለት ነው ዳይት ላይ በምንሆንበት ሰዓት። ቢካዝ ምግባችን ሜታቦሊዝማችን አዳፕት አድርጓል ያን ትናንሽ ምግብ ማለት ነው። ስለዚህ ለዛም ያን ምግብ ብሬክዳውን ለማድረግ የሚጠቀመው ኤንዛይም በጣም ትንሽዬ ነው። ስለዚህ አፍተር ሾው በደንብ ለመብላት ስትሞክሩ አንደኛ ዳይጀስት ማድረግ አይችልም። ቢካዝ ሜታቦሊዝማቸው አዳፕት ስላደረገ ፕሮዲስ የሚደረገው ኤንዛይም በሰውነታቸው በጣም ትንሽ ነው። አንዳንድ ባዲ ቢልደሮች ከአፍተር ሾው እስከ 10,000 ሊበሉ ይችላሉ። እነሱ ግን ዳይጀስቲቭ ኤንዛይም የሚባል ታብሌት አለ፣ እሱን ይወስዳሉ ምግብ ከመብላታቸው በፊት ማለት ነው። በጣም ብዙ ምግብ ከመብላታቸው በፊት እሱን ከወሰዱ በኋላ ነው በጣም ወደ 10,000 ካሎሪ የሚያክል ምግብ የሚበሉት ሎድ የሚያደርጉት። እኛ ጋር ስንመጣ ደግሞ ዳይጀስቲቭ ኤንዛይም ካልወሰዳቸው በስተቀር አይነው ክሬቭ አለ በጣም ሃንገር ትሆናላችሁ ምናምን ለዛ ነገር። ስለዚህ ወዲያው በጣም ብዙ ለመብላት አትሞክሩ። ባዲያችሁ በዛን ሰዓት በጣም ሴንሲቲቭ ነው፣ ኢንሱሊን ሪዚስታንሳችሁ ከፍ ያለ ነው ምናምን። ስለዚህ ቶሎ የመጎዳት ቻንሳችሁ በጣም ሰፊ ነው ማለት ነው። አንደኛ ጋስትሪ አሲድ ኢቭን ምግቡን ብሬክዳውን የሚያደርገው አሲድ ራሱ በጣም ትንሽ ነው። ስለዚህ በጣም ትታመማላችሁ፣ ጨጓራችሁ አይፈጭም። አንደኛ ነገር በጣም ቮሚት ልትሆኑ ትችላላችሁ። ስለዚህ አፍተር ሾው ቀስ እያላችሁ ነው ሰውነታችሁን እያላመዳችሁ ነው ምግባችሁን የጨመራችሁ ትመጡት እንጂ በቃ ክሬቪንግን ምናምን እንጣፋጩን ምንም ታረጉት ከሆነ ትጎዳላችሁ ማለት ነው። ይሄን ነገር ላይ በጣም ሜክ ሹር እና በጣም ትበዱ ተጠንቀቁ እዚህ ነገር ላይ እንዳትጎዱ ከአፍተር ሾው በኋላ። ስለዚህ ቀስ ያላችሁ ነው ለመጨመር መሞከር ያለባችሁ ካሎሪ ኢንቴካችሁን ማለት ነው። ኢቭን በአንድ የራሱ ሜንቴናንስ ካሎሪዎች ላይ አይጨመርም። ቀስ ያላችሁ ነው ለአንድ ሳምንት ራሱ ካሎሪ ዴፊሲት ላይ ነው የምትሆኑት። ከዛን ቀስ ያላችሁ ከካሎሪ ዴፊሲት እየጨመራችሁ መጡት ወደ ሜንቴናንስ ካሎሪዎቹ ራሱ ማለት ነው እንጂ የዛኑ ቀን ሜንቴናንስ ካሎሪ ላይ አይደረስም ማለት ነው። ስለዚህ ትታመማላችሁ። የኛን ነገር በደንብ እርግጠኛ ለመሆን አንተ ማሸነፍ ምንድን ነው? ከረንትሊ እኔ ማሸነፍ እስቲል አሁን ቢገባ አሸንፋለሁ የሚል እንትን አለ፣ ለራሴ ስሜት አለ። አሁን ባለን ኮንዲሽን ማለት ነው። ገና 5 ዊክ አለን። 5 ዊክ አለ ለውድድሩ። እስቲል አሁን ባለን ባዲ ቢገባ የማሸነፍ ቻንስ ሰፊ ነው። ምን ጥያቄ ዴፊኒትሊ
አሸንፋለሁ። ግን እኔ ማሸነፍ ብቻ አይደለም ወደ አንድ ውድድር ስመጣ ማሸነፍ ብቻ አይደለም ሌጋሲን አስቀምጬ መውጣት ነው የምፈልገው። የሆነ ነገር አስቀምጬ መውጣት ነው የምፈልገው። ማንም ሰው ዊን ያደርጋል። የኔ እንትን ደግሞ ዊን ማድረግ ብቻ አይደለም የሆነ ነገር አስቀምጦ መውረድ ነው። ስለዚህ ከማሸነፍ ባሽ ለዛም ነው ኤክስትሪምሊ ራሴን ፑሽ እያደረኩና በጣም እንትን እያስጨነቅኩ ያለሁት ራሴን ማክሲማም ኤክስትሪምሊ ራሴን ፑሽ አድርጌ ራሴን ማክሲማም ኤፈርት ለማውጣት እየሞከርኩ ያለሁት ማለት ነው። ስለዚህ ዊን ማድረግ ብቻ ለኔ በቂ አይደለም። ዊን ማድረግ ብቻ ለኔ ሳትስፋይ አያደርገኝም። ከማሸነፍ ባሽ አንዳንዴ አሸንፈ ጥሩ ስሜት ላይ ይሰማ ይችላል። ስለዚህ እኔ ደግሞ ማሸነፍ ብቻ ሳይሆን እዛ ጋር የሆነ ነገር አይከኒክ የሆነ ነገር ሁልጊዜ የሆነ ተወዳዳሪ ሲመጣ እኔን የሚያስታውስበትን የሆነ ነገር ጥዬ መውረድ ነው የምፈልገው። ለዛም ነው ኤቭሪዴይ ራሴን ፑሽ እያደረኩ የታገልኩ ያለሁት ማለት ነው። ውጤት እንደጠበቅኩት ባይሆን ምንድን ነው ሀፕን የሚያደርገው ነገር? ውጤቱ እንደጠበቅኩት ባይሆን ኖሮ ስቲል አላሰብኩም ይሄን ነገር ማለት እንደዚህ አይነት ጃርኒ ሲጀምር አላስብም። የሆነ ባይሳካ የሚል ነገር ጭንቅላቴ ውስጥ ብዙ ጊዜ አላስገባም። ግን በዚህ ጀርኒ ውስጥ በጣም ብዙ ነገር ተምሬያለሁ። በጣም ብዙ ለሰን ወስጃለሁ። ለምሳሌ አንዳንድ ለሰኖች በስፖርት ላይ በቆየሁባቸው ጊዜያቶች ያላገኘሁትን ለሰን ፕራክቲካሊ በደንብ ያገኘሁት የተማርኩበት ነው። ይሄኛው አመት በጣም ብዙ ነገር ተምሬያለሁ። በጣም ብዙ እውቀት አውቄበታለሁ። በጣም ብዙ ነገር ፊገር አውት አድርጌበታለሁ። ስለዚህ ምንም አይመስለኝ። ቢኮዝ ትልቁ ነገር እያንዳንዱ ጀርኒ ማሸነፍ ብቻ ሳይሆን ለሰን የምትወስድበትም ጭምር ነው። ስለዚህ በባዶ አልወጣሁም ብዬ አስባለሁ። ሳሸንፍ ደግሞ ሁለት ነገር ነው የሚሆነው ማለት ነው። ባትሸለሙም ግን ስቴጅ ላይ መውጣት በራሱ ማሸነፍ ነው። በዚህ መንገድ አንድ ሰዎችን አንደርስታንድ ያደርጉ ፈልጋለሁ። ቢኮዝ ብዙ ተወዳዳሪዎች ፕሬፕ ጀምሮ ማለያ ያቆሙ ሰዎች ከብዷቸው፣ እናንተ ግን ያንን ፕሬፕ ፋይት አድርጋችሁ እስከ ውድድር ቀን ደርሳችሁ ስቴጅ ላይ መቆማችሁ ራሱ በመጀመሪያ ደረጃ በራሳችሁ ፕራውድ ታርጉ ይገባል። እዛ ጋር በቃ ስቴጅ ላይ በመድረሳችሁ አሸንፋችኋል የሆነ ነገር። እዛም ያልደረሰ ሰው ስላለ ማለት ነው። ገና ውድድሩን እንደጀመረ በአንድ ወሩ ይወጣል። ገና ውድድሩ እየደረሰ በቃ ሊቀርብ ሲል ምናምን ፌል የሚያደርጋል። በጣም ብዙ ሰዎች አሉ። ስለዚህ ስቴጅ ላይ ወጣችሁ ራሳችሁን በደንብ ሪፕሬዘንት ያደረጋችሁ ሰዎች በዳኛ ባትሸለሙ ግን በራሳችሁ ልትኮሩ ይገባል። እዛ ደረጃ ለመድረስ ራሱ ቀላል አይደለም። ስለዚህ ሀስሉን ታውቃላችሁ፣ የፕሬፕ ሀስል ውድድሯን ምን ያህል ሰዎች በጉጉት እንደሚጠብቁ። ስለዚህ አንዳንድ ሰዎች እዛም ሳይደርሱ ስለሚወጡ በራሳችሁ ልትኮሩ ይገባል ብዬ አስባለሁ። የመጨረሻ ጥያቄ፣ በጣም ከምትወደው ኮት ጥቅሶች ውስጥ የትኛው በጣም በቃ ልዩ የምትለው ኮት? የራስ የሆነ ኮት የለኝም። ከረንትሊ ያስቀመጥኩት ነገር የለ። ግን ብዙ ጊዜ በዚህ ጀርኒ ውስጥ የተማርኩት ነገር እንደ ኮት ሳይሆን እንደ እንትን ልስጣችሁ። ምን ተማርክ ከዚህ ለሰን ብትሉኝ፣ ዲሲፕሊን እና ራሴን ወደፊት በደንብ ፑሽ እንዳደረገ ያደረገኝ ነገር ማለት ነው። የሆነ ሰዓት ላይ ፕሬፑ እየከበደኝ ሲመጣ ጭንቅላቴ ውስጥ ፕሬፑን ለማቅለል ብዬ የምከተለውን ፕሮቶኮል፣ የሳይንስ ፕሮቶኮል ክሌም ለማድረግ ሌላ ሪሰርች ፈልግ ነበረ። ይሄ ማለት ምንድነው? ኮምፎርት ዞን ውስጥ ኮምፎርት ስለፈለኩ ማለት ነው። ኮምፎርት ዞን ፍለጋ ብላችሁ ሪዝን የፈለጋችሁለት ፌል አድርጋችኋል ማለት ነው። እኔ የማስበው እንደዛ ነው። የሆነ ፌስ የምታደርጉበት መንገድ አለ። ያንን ፌስ ከማድረግ ያን ፌስ የምታደርጉት ከፍተኛ ስትራግል ስለሚጠይቅ፣ በጣም ቻሌንጅ ስለሚጠይቅ ያንን ቻሌንጅ ከማለፍ ስቴብል ለመሆን ኮምፎርት ውስጥ ለመቀመጥ ብላችሁ ሌላ ሪዝን የምትፈልጉ ከሆነ እናንተ ፌል ያደረጋችሁት ሪዝን የፈለጋችሁት ነው ማለት ነው። ስለዚህ ፌስ የምታደርጉት ነገሮችን ስማርት ሆናችሁ ማለፍ አትችሉም ማለት ነው። ስለዚህ እዛው ፌስ ታደርጉታላችሁ እንጂ ስማርት አትሆንበት። ስማርት ሆናለሁ ስትል ነው ፌል ያደረከው። ስማርት ሆናችሁ የምትተርፉበት ቦታ አለ። እዛው ፌስ አድርጋችሁ እንዲህ ብትስጥስ አድርጋችሁ የምትተርፉበት መንገድ ደግሞ አለ። እንዲም ሳትሉ ማለት ነው። ስለዚህ በዚህኛው መንገድ የተረዳሁት ምንም ፌስ
ፌስ ማድረግበት ነው እንጂ ምንም ስማርት ሆኜ ማልፍበት መንገድ አልነበረም ማለት ነው። ይህንን ነገር ተምሬበታለሁ። ስለዚህ ፌስ ማድረግ ያለባችሁ ቦታ ላይ ፌስ አድርጉ፣ እዛው ፋይት አድርጉ፣ ተጋፉት። ስቴፕ ባክ ለማድረግ ሞክሩ። ኮምፎርት ዞን ለመረጣት ሞክሩ። የሚመቻችሁን ነገር ሳይድ ለመያዝ ሞክሩ። እዛው ፋይት አድርጉ እና ስማርት መሆን ያለባችሁ ቦታ ላይ ደግሞ የዛን ሰዓት ደግሞ ስማርት ሆናላችሁ ማለት ነው። በቀጣይ ፕሮግራሞቻችን ምን ይመስላሉ? ቀጣይ ያው እንግዲህ ኮመንት ላይ ባስቀመጣችሁልኝ መሰረት ያው ብዙ ሰው አይዲ እያለ ነው፣ ዳጊንም እያሉ ነው። እስኪ ከሁለት አንዱ ጋር ቴክስት አደረግና ሁለቱም ከሁለት አንዳቸው የሚመቻቸውን ሰዎች ለማቅረብ ሞክራለሁ። ዳጊ ወይ ሊሆን ይችላል ወይ ደግሞ ሃይደር ሊሆን ይችላል በድጋሚ የሚቀርበው ማለት ነው። ሰው ከሁለት አንዱ ጋር ጥሩ ጊዜ ይኖረኛል ብዬ አስባለሁ። ያው ፍሪ ኮሎ ነው ከነሱ ጋር ጥሩ ቪዲዮ የሚሰራ ይመስለኛል። ዳጊ ፍሪ ቢሆንልኝ ደስ ይለኛል። ሶ ኢን ፐርሰን ካገኘሁት ሎንግ ታይም ስለዚህ እና ያለውን ጆርኒም እንዲያካፍለኝ ስለሚፈልግ እኔም ያው ተወዳዳሪ ስለሆንኩ ቅርቡ እሱም ብዙ ውድድሮችን ስላደረገ ያለውን ጆርኒ በዛው እንዲያካፍለኝ ስለሚፈልግ ፍሪ ሆኖ ባገኘው ደስ ይለኛል እና እሱን ለመጋበዝ ነው እቅዴ። ከተሳካ እሰየው፣ ጥሩ ጊዜ ጥሩ ቪዲዮ ይኖረናል ማለት ነው ከዳጊ ጋር እና የዛሬ ፕሮግራማችን ይሄን ይመስል ነበረ። ያው እንዳልኳችሁ ቀጣይ ቪዲዮአችን ከሁለት አንዱ ጋር የምንሰራ ይሆናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ሌላም እንዲሰራላችሁ የምትፈልጉት ቪዲዮ ካለ ሌላም ከዚህ ከስፖርታዊ ኮንተንት ትንሽ ወጣ ካለና ትንሽ ሪሌትድ የሆነ ነገር እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ጥሩ በሆነ መንገድ ቪዲዮ ሰራላችኋለሁ ብዬ አስባለሁ። ቪዲዮአችንን ይመስላል። መልካም ቆይታ